ሰላም እንዴት ናችሁ? ውድ የተከበራችሁ የአቤኒ ቤተሰቦች፣ እኔ እግዚአብሔር ይመስገን ሰላም ነኝ። ያው ዛሬ የምንገኘው ሆሳና ውስጥ ጎፈር ሜዳ ነው። ጎፈር ሜዳን አብረን የምናያት ይሆናል ማለት ነው። ከኔ ጋር አብረን እናያታለን ማለት ነው። ተከታተሉኝ። ያው እንደሚታወቀው አሁን ማሳያችሁ በጣም የሚገርም ነውና እሱ ምንድነው ካላችሁኝ ቤተ መጻሕፍት ነው። የትኛውም ወጣት የትኛውም ተማሪ በረፍት ሰዓት ሊሆን ይችላል፣ ጀስት ኖርማሊ በቃ ማንበብ በሚፈልግበት ሰዓት የፈለገውን መጽሐፍ የትምህርት ወይ ደግሞ ልቦለዶችን የፈለገውን መጽሐፍ የሚያገኝበት ይመስለኛል። ይሄ ከፊታችን የምናየው ቤተ መጻሕፍት ነው። ውስጡ ላይ የሚገራርሙ እንትኖች መናፈሻዎች አሉ። እንደምታዩት ይሄው የሚገራርሙ ሀዲያን የሚወክል እንትኖች አሉ ማለት ነው። ይሄ ደግሞ መግቢያው በር ነው። የሀዲያ ሆሳና እንትን መግቢያው በር ነው። ይሄኛው ጎፈር ሜዳ የምንገባበት ትልቁ በር ነው። እንግዲህ በጣም የሚገርም ነውና አሁን አልተሰራበትም እንጂ በደንብ ቢሰራበት ወጣቱ የሚዝናናበት ቦታ ነው ብዬ አስባለሁ። እንደምታዩት ይሄ መግቢያው በራችን ነው። የሀዲያ ባህል ይችኛው አካምባሎ ትባላለች። እችኛው ደግሞ ወጭታ ትባላለች። ወጭታ ነው ምን ነበረ ኦኬ ትባላለች። ያው እንደምታዩት ይሄ ሁሉ የሀዲያ ባህል ነው። እቺ ደግሞ በሀዲኛ ቆሬ ትባላለች። ያ ማለት ማሰሩ ናት። ማሰሩ ቆሬ ትባላለች። ወተት ምናምን የሚገፋበት። ይሄ ደግሞ ጂባ ይባላል። ድሮ ሰዎች ወይ ደግሞ አሁንም ይተኛበታል። ያው እንደ ፍራሽ በሉት አሉ። እንደምታዩት ይሄ ሁሉ እንትን ናቸው ማለት ነው። እንደምታዩት እንግዲህ ይሄን ይመስላል። በጣም ግሪን ኤሪያ ነው። አረንጓዴ ሰብሎች ምናምን ተተክለዋል። እነዚህ እንጨቶች ሲያድጉ እንደምታዩት ይሄው እነዚህ ሲያድጉ ከዛ ደግሞ እንደምታዩት እነዚህ በቃ እዚህ ውስጥ የሚገራረም መናፈሻዎች ሲሰሩ በጣም ቤስትና አሪፍ ነው። ብዙ ወጣቶች መጥተው ሊያርፉበት ይችላሉ፣ መዝናናት ይችላሉ። እና ከጎፈር ሜዳው በዛኛው አንግል ደግሞ ሀዲ ነፈራ ተብሎ አለ። ለምሳሌ ሀዲ ነፈራ የሀዲያ ዘመን መለወጫ የሚከበሩበት እሱን በደንብ ሌላ ጊዜ ያሳያችኋለሁ። አሁን ራቅ ብዬ ስላነሳሁት ነው። የሚገርም ሀዲ ነፈራ ተብሎ የሀዲያ ዘመን መለወጫ ባህል የሚከበርበት የሀውዲ የሚከበርበት ምናምን አለ። ሌላ ጊዜ አሳያችኋለሁ። እና መንደላችሁ ነው። ሆሳና ውስጥ እኛ ወጣቶች ከሚጨንቀንና ከሚቸገረን ነገር ወጣቶች በረፍት ቀናችን ምዝናናበት ቦታ የለም ማለት ነው። እንደሚታወቀው ያው በአብዛኛው የለም። እንግዲህ አሁን ላይ ወደፊት እየተሰራ ያሉት ነገሮች በጣም የሚገራርሙና የሚደንቁ ናቸው ማለት ነው። ወደፊት ያው ተስፋ እንዳለን ተስፋ አለን ማለት ነው። እና ይሄን ይመስላል ማለት ነው።